በአንቺ ምክንያት $300 ተበልቻለሁ። በእኔ ምክንያት $300 ተበል ወንድሜ፣ በእኔ ምክንያት ሳይሆን $300 የተበላኸው በራስ ምክንያት። ይሄ ሰውዬ እያወራ ያለው በእኔ አካውንት አድርገው አስመስለው ክሬት አድርገው ብር ላኩልን፣ ክሪፕቶከረንሲ ላይ ኢንቨስት እናድርግላችሁ፣ ሀብታም እናድርጋችሁ እያሉ ዲኤም የሚያደርጓችሁን ሰዎች ነው። እኔ critically ማሰብ ተማሩ። if something is too good to be true it probably is እምለው በዚህ ምክንያት ሁልጊዜም የሆነ ነገር if something seems too good to be true it probably በመጀመሪያ ደረጃ learn to think critically እኔ ለምድረው ብር ላክልኝና ክሪፕቶከረንሲ ላይ ኢንቨስት ላድርግልህ እምል። ሲቀጥል ዩዘር ኔምን ቼክ ማድረግ ተማሩ። ከዛ በኋላ ደግሞ ኢንተርኔት ላይ ዝም ብሎ አግኝቷችሁ ካሻፕ አድርጉልኝ 300 ብር ልርዳችሁ ክሪፕቶከረንሲ ልሽጥላችሁ ምናምን የሚላችሁን ሰው አትመኑ። always think about it. Does this seem too good to be true? If the answer is yes, it's a scam. Okay? ስካም ከተደረጋችሁ በኋላ ደግሞ ለምን ይሄ ነገር ሀፕን አደረገ የሚለው ላይ ቁጭ ብላችሁ አስቡ። ሰውን ብሌም ከማድረግ ይልቅ ሪስፖንሲቢሊቲ ራስ ወስዶ ይሄ ነገር ድጋሚ ሀፕን እንዳያደርግ እንዴት አድርጌ ራሴ መከላከል እችላለሁ የሚለውን ነገር ማሰብ ይረዳችኋል። ኦኬ ሶ እንደዚህ ያልክ የሰው ስም አታጥፋ። ቴክ ሪስፖንሲቢሊቲ and do better. Okay?